እሺ ፎር ለዚህኛው ክፍለ ጊዜ አንዳንድ የተወሰኑ የተለያዩ መድረኮች ላይ የተመሰረቱ ስትራቴጂዎችን እንመለከታለን። ሶ ከፌስቡክ እንጀምርና ያው ፌስቡክ እንደሚታወቀው በዓለም ላይ ካሉት እጅግ በጣም ተወዳጅ ከሆኑ የማህበራዊ ሚዲያ መድረኮች አንዱ ነው። ሶ ፌስቡክ ከሚያስገኛቸው ጠቀሜታዎች ከምን የመነጩ ናቸው ለሚለው አንደኛ ነገር እንዳልነው ከፍተኛ ተጠቃሚ ነው ያለው። በዓለም ዙሪያ ወደ 2 ቢሊዮን ተጠቃሚዎች አሉት። ኢትዮጵያ ውስጥም ከሌሎች ማህበራዊ ሚዲያዎች አንጻር 65 በመቶውን የማርኬት ሼር የሚይዝ ማህበራዊ ሚዲያ መድረክ ነው። በተጨማሪ ደግሞ ፌስቡክ ግሩፖችን ወይም ቡድኖችን ለመፍጠር እና ዝግጅቶችን ለማስተዳደርም የሚያስችሉ አገልግሎቶችን ያቀርባል። ታርጌትድ አድቨርታይዚንግ መስራት ይቻላል በፌስቡክ ማለትም ማለት ነው። እኛ በመረጥነው ዴሞግራፊክ በፈለግነው ጾታ፣ እድሜ ክልል ወይንም የስራ ዘርፍ ውስጥ ያሉ ግለሰቦችን በተለያዩ ማስታወቂያዎች ታርጌት ማድረግ የምንችልበትን ሜካኒዝም ያቀርባል ማለት ነው። ከዚህ በተጨማሪ ደግሞ የፌስቡክ መድረኮች እዛው የራሳቸውን አይነት ትንተና እና አናሊሲስ ስለሚሰሩልን ፖስቶቻችን ያላቸውን ፐርፎርማንስ ለመከታተልም ጠቃሚ የሆነ መሳሪያ ነው ማለት ነው። ኦኬ ሶ ፌስቡክ ላይ ያላችሁን ቪዚቢሊቲ ወይም ታይነትና ከተጠቃሚዎች ጋር ያላችሁን ኢንጌጅመንት ለማሳደግ የፌስቡክ ፔጃችን መጠናቀቅ ወይም ኦፕቲማይዝ መደረግ አለበት። ኦኬ ሶ ኦፕቲማይዝ መደረግ አለበት ስንል ምንድነው? የመጀመሪያ ፕሮፋይል እና ከቨር ፎቶአችንን ማስቀመጥ ይኖርብናል። ኦብቪየስሊ ሶ አንደኛ ነገር ሃይ ኳሊቲ ኢሜጅ ስንጠቀም የእናንተን ብራንድ ምናምን ሪፍሌክት የሚያደርግ የእናንተን ተቋም የሚያንጸባርቅ ከፍተኛ ኳሊቲ ሃይ ኳሊቲ ያሉ ምስሎች ለምሳሌ የድርጅቱ ወይም የተቋሙ ሎጎ ሊሆን ይችላል። እሱን መጠቀም አባውት ሴክሽን ላይ ግልጽ የሆነና የተጠቃለለ መግለጫ ስለ ተቋማችሁና ስለ ተልእኳችሁ ስለ ራዕያችሁ ጠቅለል ያለ እና ብዙም ያልተንዛንዛ ግልጽ የሆነ መግለጫ ማስቀመጥ ይኖርብናል። ቀጣይ ደግሞ ምንድነው ኮል ቱ አክሽን በተን የምንለው። ሶ ኮል ቱ አክሽን በተን ማለት ምንድነው? ተጠቃሚዎች የእናንተ ፌስቡክ ገጽ ላይ ሲመጡ የሆነ አይነት ድርጊት እንዲፈጽሙ የሚገፋ ማለት ይሄ ብዙ ነገር ሊሆን ይችላል። ኢት ቢ እዚህ ላይ እንደምሳሌ እንደጠቀሱት ለርን ሞር ወይም ተጨማሪ ይወቁ ሊሆን ይችላል። ይህ ለምሳሌ ሊንክ ወደ እናንተ ድር ጣቢያ የሚያመራ ወይንም ወደ ጆርናል ምናምን ካላችሁ ወደ ጆርናል የሚያመራ ሊሆን ይችላል። ሌላ ደግሞ ሳይን አፕ ወይም ተመዝገቡ ሊሆን ይችላል። ዲስ ኩድ ቢ ፎር ለኢቬንት ሊሆን ይችላል ወይም ለድር ጣቢያው ሊሆን ይችላል። የተለያዩ ኮል ቱ አክሽኖች በተኖችን ማስቀመጥ ይኖርብናል ማለት ነው። ኔክስት ቲንግ ኢዝ ፒንድ ፖስት የምንላቸው ማለት ነው። ሶ ኤሴንሻሊ ከላይ ፊት ለፊት ፔጃችን ላይ ሲገባ የሚታዩት ፖስቶች ማለት ነው። የምንለጥፋቸው ፖስት ላይ እነዚህ ፖስቶች ላይ ኢምፖርታንት ወሳኝ የምንላቸውን አናውንስመንቶች ወይንም ዝግጅቶች ወይንም ደግሞ ስኬቶችን ለተወሰነ ጊዜ ፒን አድርገን ይበልጥ ቪዚቢሊቲ እንዲኖራቸው መጠቀም የምንችልበትም ነው ማለት ነው። በስተመጨረሻ ደግሞ ያው ኮንታክት ኢንፎርሜሽን የእናንተን ወይም የእናንተን ተቋም ማግኘት የሚቻልባቸውን አድራሻዎች ስልክ ቁጥር የሚሆን ኢሜይል የሚሆን ወይም ቦታ ፊዚካል ቦታ የሚሆን ወቅታዊና ትክክለኛ መሆናቸው መረጋገጥ አለበት። ኦኬ ሶ ፌስቡክ ላይ ያለው ተመልካቻችሁ ኢንጌጅድ ሆኖ እንዲቀጥልና ተመልሶም እንዲመጣ ለማድረግ የተወሰኑ ስትራቴጂዎችን መጠቀም እንችላለን። በመጀመሪያ ምንድነው ቪዥዋል ኮንቴንት መጠቀም በጣም ባይ ዘ ዌይ ኢዝ ቬሪ ፖዚቲቭ። ፌስቡክ ላይም የተሻለ ፐርፎርማንስ እናያለን እዚህ ላይ ከጽሁፍ ይልቅ ማለት ሶ ፎቶዎች፣ ቪዲዮዎች እና ኢንፎግራፊኮችን በመጠቀም ትኩረት የሚስቡ ነገሮችን ፖስት ለማድረግ ሞክሩ። ኢንፎግራፊክስ ማለት ምንድናቸው? ኤሴንሻሊ ረዘም ያሉ ቪዲዮዎች ሆነው ማስታወቂያንና ትምህርታዊ ነገሮችን ወይንም መረጃን በአንድ ላይ የያዙ ይዘቶች ማለት ነው ኢንፎግራፊክስ ማለት። ቀጣይ ያው ኢቨንት ፕሮሞሽንስ ማድረግ እንችላለን። ፌስቡክ ላይ ኢቨንት ፔጆች ለብቻው ከፍተን ከዛ ኢቨንት ጋር የተያያዙ አዳዲስ ዜናዎችን ሬጉላርሊ ፖስት ማድረግ እንችላለን። ኦልሶ ኮሚኒቲ ኢንጌጅመንት ለኮሜንቶች እና ለሜሴጆች እና ለግምገማዎች ሪፕላይንግ ኢዝ ላይክ በጣም ቬሪ ጉድ እና ቬሪ ኔሴሰሪ ፕራክቲስ ቢካዝ ሪሌተብል ያደርገዋል ተቋማችሁ። አንድ ተጠቃሚ ኮሜንት አድርጎ ምላሽ የማያገኝ ከሆነ ድጋሚ ኮሜንት አያደርግም። ምላሽ ካገኘ ግን ኦልሞስት ሃይሊ ላይክሊ ተመልሶ ከእናንተ ማህበራዊ ሚዲያ መድረክ ጋር ኢንተራክት ለማድረግ ማለት ነው። ኔክስት ቲንግ ኢዝ ቱ ዩዘር ጀነሬትድ ኮንቴንት ኦልሶ ጥሩ ፐርፎርም ያደርጋል። ዩዘር ጀነሬትድ ኮንቴንት የምንለው ምንድነው? ተጠቃሚዎች ራሳቸው ሌትስ ሴይ አትሌቱም ወይም ሰራተኞቹም ወይም የማህበረሰቡ አባላት የሚፈጥሯቸው ይዘት ማለት ነው። የሚያነሱት ፎቶ ሊሆን ይችላል፣ የሚቀርጹት ፎቶ ሊሆን ይችላል። ሞር ፐርሰናል የሆኑ ነገሮች ግን ስቲል ለእናንተ ተቋም ሬሌቫንት የሆኑ ነገሮች ጥሩ ፐርፎርማንስ ሊሆኑ ይችላል። ኔክስት ቲንግ ደግሞ ኮንሲስተንሲ፣
ቀጣይነት በጣም ቁልፍ የሆነ ነገር። ፖስት የምናደርግበት ስኬጁል ያስፈልገናል። ከተቻለ በየዕለቱ ፖስት ቢደረግ ተመራጭ ነው፣ ጥሩ ነው ይሆናል። ግን አትሊስት በሳምንት 3 ጊዜ ፖስት ለማድረግ እንሞክር። ኔክስት ደግሞ ያው ፌስቡክ ላይ ግሩፕ እና ኢቬንትን መጠቀም እንችላለን። ከነዚህ ሙሉ ማግኘት የምንችለውን ነገር ሁሉ ለማግኘት መሞከር አለብን። ፎር ኤግዛምፕል ግሩፖቻችንን ለእያንዳንዱ ለምንፈልገው ግሩፕ ኦፍ ፒፕል የተለያዩ ግሩፖችን ፈጥረን እነሱን ማኔጅ ማድረግ የምንችልበት አሰራር መፍጠር እንችላለን። ለምሳሌ ስፖርት አካዳሚ የምታንቀሳቀሱ ከሆነ እናንተ ለአትሌቶቹ ለብቻ አንድ ግሩፕ፣ ለወላጆች ለብቻ ግሩፕ፣ ለተመራቂዎች ግሩፕ መፍጠር ትችላላችሁ። እነዚህን እንዳለ ሌቨሬጅ ለማድረግ መሞከር የተሻለ ቪዚቢሊቲ እና ኤንጌጅመንት ይፈጥርልናል ማለት ነው። ኦልሶ ኢቬንት ፊቸር አለው የፌስቡክ መድረክ። ይህንን ኢቬንት ፊቸር በመጠቀም መጪ ውድድሮችን፣ አውደ ጥናቶችን ወይም ደግሞ የማህበረሰብ ፕሮግራሞችን ማስተዋወቅ ትችላላችሁ እና በእነዚህ በቡድኖችና በኢቬንቶች በኩል እንጌጅ ስናደርግ ምንድን ነው በማህበረሰቡና በተቋማችን መካከል ሴንስ ኦፍ ላይክ የአንድ የመሆን ወይንም የማህበረሰብ አጠቃላይ ማህበረሰብ የመሆን ሴንስ ስለሚፈጥር ቀጥተኛ ኢንተራክሽንን፣ ቀጥተኛ ግንኙነትን ያበረታታል። ኦኬ ሶ ፋይናሊ ሌትስ ሉክ አት ፌስቡክ አድስ እና ቡስትድ ፖስት የምንላቸው እንመልከት። አሁን ምናልባት ሰፋ ያለ ኦዲየንስ ለመድረስ ፌስቡክ አድስ መጠቀም አንዳንድ ጊዜ አስፈላጊ ሊሆን ይችላል። ሶ ዘ ፈርስት ቲንግ ዊ ካን ዱ ኢዝ ቡስትድ ፖስት የምንላቸው ማለት ነው። ይሄ ምንድነው? ጥሩ እይታ ጥሩ ቪዚቢሊቲ ያላቸውን ፖስቶቻችንን ክፍያ በመክፈል ቡስት በማድረግ ወደ ተጨማሪ ኦዲየንሶች እንዲደርሱልን ማድረግ እንችላለን። ከዚህ በተጨማሪ ደግሞ አድ ካምፔንስ የማስታወቂያ ዘመቻዎች ማካሄድ እንችላለን ፌስቡክ ላይ። የፌስቡክን አድ ማኔጀር በመጠቀም የፈለግነውን ዲሞግራፊክስ ታርጌት ኢላማ የሚያደርጉ ማስታወቂያዎችን ማዘጋጀት እንችላለን። እንዳልኩት የተለያዩ ታርጌቲንግ ኦፕሽንስ አሉት ፌስቡክ። ስለዚህ እድሜን፣ መገኛን፣ ፍላጎቶችን፣ ጾታን የመሳሰሉ ነገሮችን በመለየት እኛ የምንፈልገው ስፔሲፊክ ዴሞግራፊ ጋር እኛ የምንፈልገው መልእክት እንዲደርስ ማድረግ እንችላለን ማለት ነው። ኢን ኤኒ ኬስ በእነዚህ ነገሮች ውስጥ በአነስተኛ በጀት መጀመር የተመረጠ ነው። እያየን ቤስት የተሻለ ፐርፎርማንስ ስናገኝ በዛ መሰረት ስኬል አፕ እያደረግን መሄድ እንችላለን ማለት ነው።